አለና አለን ማለት ነው። ዋናው መኖራችን ነው። ሺህ ዓመት አይኖር እንኑር እንግዲህ ማርያምን ኔትወርክ በጣም ማርያም እስካሁን እኮ አረንጓዴ ነበረ። በቃ ተበሳጭ ብስጭቱ ኔትወርካችን እንዳይቆራረጥ ታፕታፕ አድርጉት። እሺ አሁን አረንጓዴ ሆኗል እኮ ይሆን አንዴ ቀያፈራ ነው። ስለዚህ ወደ አንቺ ያለኝ ትሪዶ አዎ ሄሎ የኔ ራስ እንትን ሳፋሪ እንትን ብሏል። አለቀ ወሩ ደርሷል። አልቋል። አለቀ ካለቀ ማለት ዛሬ ነው እንትን ያለኝ በትገዢ እኮ ያበደ ነው እኮ አሁን ነው ቴክስት ያየሁት በዛኛው ስልክ። ቆይ ማይሆን ከሆነ እዛ ላይ እንገዛለን። ከገዛን እኮ በቃ ይሰራል። እሺ ልግዛ ወይ አዎ ግዢ አንተ ቀስበል ታውቃለህ ይሄ ሳፋሪውን በቃልሽ ይሰራል። እሺ ጀማው እንኳን አደረሳችሁ፣ እንኳን አብሮ አደረሰን። ዛሬ እኛና የእናንተ ቀን ነው። እንግዲህ እኔና ፍቅሬ በቃ አሪፍ ነው። በደንብ ነው የሚሰራው። ተመስገን ፈጣሪ ይወደናል። ማርያምን እሷንም አለቀ። ካሜራው ኔትወርክ ነው፣ ሌላ ነገር አይደለም። እስቲ ቆይ ላክና አለን የለንም ሃይ አንቺንማ ቆሜ ነው ሰላምሽ። አንቺ የኔ እንዴት እንደናፈቀችኝ እመቤቴ ወይኔ እኔ እሷ ቁጭ ብያለሁ ያልኩት እመቤቴ ቁጭ ብያለሁ ያልኩት የክስቶ ሺህ ሲንገሱ አትወጣም። በእውነት አመሰግናለሁ። ይውረዱ ከሱ ጋር ውረድ። አልወርድም ይቀረስ አልወርድም። ኧረ እንዝጋ ከፍታፋቱ ማርያም ይገለኛል። የሚሰማ ማርያምን ይገለኛል፣ ይወልከኛል። በራሱ ክፍል ያርገ ነገሩ። እንዴት ነሽልኝ የእኔ እናት? አለሁልሽ። ሰላም ነው? ሁሉ ሰላም? እስማ አምቡል እስቲ ዝም በል በእናትህ ዝም በል። የኔ እናት ማለት ሰላም ብላት ነው ገና መግባቴ ነው በማለት አለው ጋርማ እንገባለን። ገስ እንዴት ነሽ ሀይሚዬ? ደህና ነኝ። ደህና ነህ? ሁሉ ሰላም? ጨጓራሽ ይፈጫል? እስካሁን ድረስ ልብሽ ደግሞ ይረጫል? በትክክል የኔ እናት በጣም ነው ማከብሽ ነው ወድሽ። መልካም ጊዜ ይሆንላችሁ። አንተ አመሰግናለሁ በእውነት። እሺ መቶጂ ጊፍት ምንድን ነው? ይሄ ነው የምንወደው ጊፍት። ተቋራ አስወጣውኩ። ይሄ ነው የምንወደው ጊፍት። አይዚ ለምን ቀናለሁ ደበረክ ጊፍት መስጠት ከፈለገ እኮ ምትጁ አይባልም። ደስ ያለውን ገዝቶ አይመጣም እንዴ? ልክ ነህ። አሁን ይልካል። ይጠብቁት። አብድ ያብድና አሁን ይልካል። ማስቲካው ምን ሆነ? ይጥማል። ታብታብ አድርጉ። እሺ አንቺ ነው ይኸውላችሁ ዛሬ እንዲያምሮብን አስቡት። እንደዚህ መችቸን ብሩክ እኔ ነኝ የምቀጣው። አስቡት ቅጣት ምናምን ስንቀጣ እግዚአብሔርን መቀጣት የለብኝም። ተቀጣን ማለት እግዚአብሔርን ከስንት አንድ እኮ ነው የምንቀጣው፣ ግን የለብንም ነው ዋናው ቁም ነገር። እንዴት እንደገበድኩ ያወቅኩት ማለት ነው። ይደርስ